ሰላም ሰላም ወገኖች እንዴት ናችሁ? ደህና ናቸው። እኔ አስቴር ግዳይ ይባላለው። ፒዲፒ በአስቱሜሊ ቲክቶክ ፕሮግራም አለኝ። እንግዲህ በዛሬው ደግሞ መልእክት ማስተላለፍ የፈለኩት ጀግና ራሳችንን እንፍጠር፣ ጀግና እንሁን። ራሳችን ጀግና ለመፍጠር ውሳኔ ካልደረስን ከራሳችን ጋር ተነጋግረን ካልተስማማን ለውጥ አይኖርም እና ለውጥ የሚኖረው መጀመሪያ ራሳችን ስንለወጥ ነው ማለት ነው። ያው እንግዲህ መለወጥ የምንፈልገው ወደ ተሻለ ኑሮ ወደ ተሻለ ከፍታ ነው አይደለ? ስለዚህ ራሳችን ላይ ከበፊት አሰራራችን አደራረጋችን የተለወጠ መልካም ነገሮች ማየት አለብን። ያው እንደነገርኳችሁ ራሳችንን በደንብ መንከባከብ አለብን። ሰዓታችን የጠዋት ሰው መሆን አለብን። በሌሊት ተነስተን ስራችን የምናከናውን መሆን አለብን። ገንዘባችንን በአግባብ ተጠቅመን ደግሞ የሚቆጠበውን ቆጥበን ወደ ኢንቨስትመንት መቀየር አለብን። አዳዲስ ክህሎቶች፣ ትምህርቶች እየተማረ ራሳችን ማሳደግ አለብን ብያለሁ ወገኖቼ። ግን ለሁሉ ሰው ብቻውን ችግሮች ለማለፍ ሊቸግረው ይችላል። ሁሌ ደጋግሜ ደግሞ የእግዚአብሔር ኃይል ተጠቀሙ፣ የእግዚአብሔርን ክብር ውሰዱ እያልኩ መመክራችሁ ለዚህ ነው። ለስጋ ለነፍሳችን ያገለግላል የምለው ለዚህ ነው። ለምን በመንገዳችን ፈተና እንዳይገጥመን በጠዋት ጸልየን መውጣት አለብን። ከቤታችን ስንወጣ ጸሎት ውስጥ እንግዲህ የሚካተቱ ነገሮች ብዬን የማስበው ምስጋናም አለበት። ግን ኃጢአታችንን ይቅር እንዲለን የስርየት ቀን ማድረግ አለብን። ንስሐ መግባት አለብን። ለሌሎች መጸለይ አለብን። ለራሳችን ለስጋ ፍላጎታችን መጸለይ አለብን። እንግዲህ ለሚያንኳኳ ሁሉ ይከፈታል፣ ለሚፈልግ ሁሉ ይሰጠዋል እያለ የእግዚአብሔር ቃል ያወራል እና ራሳችሁን ከእግዚአብሔር ጋር በማስተሳሰር እችን ዓለም ድል አድርጓት እና ተሻገሩ፣ ለፉ፣ ክበሩ፣ ሀብታም ሆኑ፣ ደስተኛ ሆኑ፣ ጤነኛ ሆኑ እላችኋለሁ። ሌላው ደግሞ ወገኖቼ እንግዲህ ሰው ካመነ አይቀር ጀግና ነው መሆን ያለበት። በእግዚአብሔር ካመነ አይቀር እምነቱን በትክክል ወስዶ ፍርሃቱን፣ ጭንቀቱን፣ ሀዘኑን ምኑን ማስወገድ አለበት። ከዛ ደግሞ ሜዲቴሽን የተመስጦ ፕሮግራም ኑሮ ሰው በተመስጦ ፕሮግራም በቀን ውስጥ ቀኑን ማብራት አለበት። ከመጀመሪያ እንግዲህ ተጣጥቦ ጸልዮ በጠዋት ተነስቶ ብለናል። ከዛ ግን የተመስጦ ጊዜ ኑሮን ጥሩ ትንፋሽ ወስደን አይናችን ጭፍን አድርገን ቀኑን እንደዚህ ይሰራለሁ፣ እንደዚህ ያደርግበታለሁ፣ ችግር ቢገጥመኝ ተረጋግቼ እፈታዋለሁ ማለት አለብን። ጥድፊያ አቁመን እርጋታ ላይ ማተኮር አለብን ወገኖቼ። ከምንም በላይ ደግሞ ሰው ጤና ሲሆን አይደል ሁሉ ነገር ያለው። እዚህ ለጤናችን ዋጋ እንስጥ፣ ለራሳችን ክብር እንስጥ፣ ራሳችን ጤናችንን እንጠብቅ። እንግዲህ ስንት አይነት የጤና ችግሮች እንዳሉ ብዙ ናቸው። ለወደፊት እንመካከራለን። ግን ጤናችንን እንጠብቅ። አመጋገባችን አስተካክለን ተንቀሳቃሽ ሆነን በቂ ውሃ ወስደን ብያለሁ። ምርመራዎች፣ ቼክአፖች ማድረግ ካለብን ቼክ ማድረግ አለብን ራሳችን። ቅድሚያ ለጤናችን ወገኖች፣ ያለ ጤና ሁሉ ዋጋ የለውም እና ጤናችንን እንጠብቅ ብዬ እላችኋለሁ። ሌላ ደግሞ ወገኖች የምስጋና ሰው እንሁን ብዬ ትምህርት ላይ አውርቻለሁ እና ምስጋና ደግሞ አእምሮን ያድሳል፣ መንፈስን ያረጋጋል፣ ከእግዚአብሔር ጋር ሰላም ያደርጋል፣ ከሰው ጋር ያግባባል። ውስጣችን ሰላማዊ ከሆነ ደግሞ ትኩረታችን ሁሉ ማድረግ ወደምንፈልገው ነገር ነው እንጂ ወዳለፈ ነገር ማይረባ ሀሳብ ውስጥ አይጨምረንም። ስለዚህ በዚህ ምክንያት ደግሞ እንደዚሁ የምስጋና ሰው ስንሆን ጤነኞች እንሆናለን። ስለዚህ የምስጋና ጊዜ ይኖረን በቂ ወገኖቼ። ስለሁሉ አመሰግናቸዋለሁ። እንግዲህ ብዙ ጊዜ በዚህ ጉዳይ ርዕስ ተነጋግረናል። ግን ዛሬ ዋናው ትኩረቴ ጀግና ራሳችን ከፈጠርን ለሁሉ እንደርሳለን፣ በሁሉ ነገር መልካም ይሆንልናል እና ጀግና ውስጣችን ደስተኛ፣ ጠንካራ፣ ጀግና የሆነ ማይፈራ፣ ማይደነግጥ መሆን ያለበት እስኪሆን ድረስ ማድረግ ያለበት ያደርጋል እንጂ በአምላኩ ያምናል፣ በመልካም ሰዎች ያምናል እንጂ ፍርሃት፣ ጭንቀት፣ ሀዘን የሰይጣን ናቸው እና እነሱን ተቃውሟቸው ልላችሁ ፈልጌ ነው። አመሰግናለሁ።